ሰላም ውድ የኮምፒውተር ኮንሰፕት ሰዎች፣ ዛሬ ደግሞ የምናየው ከዜድ ወደ ኤ አሴምብሊ ላንጉጅ ሆኖ ከዜድ ወደ ኤ የሚጽፍ ማለት ነው። ሶ ዜድ ዋይ ምናምን እያለ ወደ ኤ የሚመጣ ነው ማለት ነው። ከኤ ወደ ዜድም ይቻላል፣ ከዜድ ወደ ኤም ይቻላል ማለት ነው። ሶ ከዜድ ወደ ኤ እናያለን። ሞር ዲፊካልቱን እያየን ስንመጣ ሌሎቹ ቀለል እያሉ ብዙ ነገር ያለው እዚህ ውስጥ ስለሆነ ማለት ነው። ሶ ከዜድ ወደ ኤ ስንመጣ መጀመሪያ ሁሌም ያው ኦርግ 100 እፈልጋለሁ። ሞዴል ስሞልን ምን እንደሆነ አይተናል። ስሞል ካለን አንድ ኮድ እና አንድ ዳታ ከበዛ መጠቀሙ ላልጠቀም እችላለሁ። ሶ ሁሌም ኮድ ላይ እንገባለን ማለት ነው። ስለዚህ ሙቭ ቢኤል 5ኤኤች። ስለዚህ 5ኤኤች ምንድን ነው በሄክሳዴሲማል። ሶ ምን ማድረግ አለብን ማለት ነው? መጀመሪያ ዜድን ነው ማውጣት ያለብን። ሶ ዜድን ማውጣት ካለበት ደግሞ ሙቭ ቢኤል ላይ አድርገን መጀመሪያ ዜድን ፕሪንት አውት ማድረግ ያለብን ማለት ነው። ሲምፕል ኦኬ። ስለዚህ ኮድ ሴግመንት ላይ 5ኤኤች ምንድን ነው በሄክሳዴሲማል ቼክ ማድረግ ትችላላችሁ። ምንድን ነው? ዜድ ነው ማለት ነው። ስለዚህ ይሄንን ወደ ቢኤል ሬጂስተር ቤዝ ሬጂስተር ማለት ወደ እሱ እንወስደዋለን ማለት ነው። ዘን አፕ ብሎ ሁለት ኮለም ታያላችሁ። ሶ ምንድነው አፕ ብሎ ሁለት ኮለም ከተባለ እነዚህ ሌብል ይባላሉ ማለት ነው። ሶ እነዚህን ከማየታችን በፊት ምን ላሳያችሁ መሰላችሁ? ፕሮግራም ፍሎ ኮንትሮል ምንላቸው አሉ ማለት ነው። እነዚህ የአሴምብሊ ላንጉጅ ላይ ፕሮግራም ፍሎ ኮንትሮል ምንላቸው አሉ። የፕሮግራሙ ፍሎውን ኮንትሮል የሚያደርጉ ማለት አካሄዱን የሚቆጣጠሩ ማለት ነው። ሶ ኮንዲሽኖች አሉ። በእነዛ ኮንዲሽኖች ላይ ተመስርተው ምን የሚሰጡ ማለት ነው? ዲሲሽን የሚሰጡ ማለት ነው። ሶ ሁለት አይነት አሉ። አንደኛው አንኮንዲሽናል ጃምፕ የምንለው አለ እና ኮንዲሽናል ጃምፕ። ሶ አንኮንዲሽናል እና ኮንዲሽናል ጃምፕ የምንለው እና ጃምፕ እቺኛዋ እዚሁ ጃምፕ እና ምኑን ስሙን ማለት ነው። ሶ እዚህ ጋር ጃምፕ ብለን ሌብል እንላለን ማለት ነው። ሌብል ምንድን ነው? ዲክሌር የተደረገ ስም ነው። ለምሳሌ እዚህ ጋር ኮድ ቢኖር ለምሳሌ ሌብል ብዬ በሁለት ኮለም እናደርጋለን። ሶ እዚህ ጋር ሌላ ኮድ ቢኖርም ለምሳሌ እዚህ ጋር ሌላ ኮድ አለን በል። ሶ ልክ ጃምፕ ሌብልን ሲሄድ ወደ የት ይመጣል ማለት ነው? ወደ ሌብል ይመጣና ሌብል ጋር ያሉትን ኮዶች ምን ያደርጋል ማለት ነው? ይሰራል ማለት ነው። ምንም ኮንዲሽን አያይም። ሶ ጃምፕ ኢዝ ኢኳል ጃምፕ ኢዝ ሌብልን ሲያገኝ ወደ ሌብል ጃምፕ አርግቶ ይመጣል ማለት ይዘላል ማለት ነው። ኢትስ ኖርማል ነው። ሶ እየተሰራ ጃምፕ ሲያገኝ ወደ ጃምፕ ይመጣል ይዘላል ማለት ነው። ለምሳሌ እንደዚህ ነገሮችም ሊያገኝ እንደዚህ ከሆነ ነው ጃምፕ ለምሳሌ ጃምፕ ብሎ ጃምፕ ኢፍ ግሬተር ዛን ኦር ኢኳል ከሆነስ ለምሳሌ ጃምፕ ኢዝ ግሬተር ዛን ኦር ኢኳል እዚህ ጋር ያየነው ማለት ነው። ለምሳሌ ጃምፕ ኢዝ ግሬተር ዛን ኦር ኢኳል ይልና ሌብል ይመጣል ማለት ነው። ከዛ እዚህ ጋር ሌብል አለ፣ ሌብል የምንለው አለ። ሶ ወደ እሱ ይሄዳል ማለት ነው ኮድ ያለው። ስለዚህ ለምሳሌ ኮንዲሽን አለ ማለት ነው። ላይ የሆነ ቁጥር አለ ማለት ነው። ሁለት ቁጥሮችን ያወዳደርና ኮምፔር ያደርጋል። ሶ ኮምፔር እንጠቀማለን ማለት ነው። ለምሳሌ ኮምፔር ያደርግና 4,5 ሶ ጃምፕ ኢፍ ሶ ለምሳሌ እዚህ ጋር 5 ቢሆን ይሻላል። እዚህ ጋር 4 እናድርገውና 4 እና 5 ሶ ኮምፔር ያደርጋቸው 5 ይበልጣል። ሶ ጃምፕ ኢፍ ግሬተር ዛን ኦር ኢኳል ሶ 5 ከ4 ጋር እኩል ወይም ከበለጠ ምናምን ጃምፕ ወደ ሌብል ሰዛን ሌብል ጋር ያሉትን ኮዶች ራን ያደርጋል ማለት ነው። ሲምፕሊ ኮንዲሽናል እና አንኮንዲሽናል ጃምፕ የሚሉ ነገሮች። ስለዚህ ስለ ጃምፕ እርግጠኛ ነኝ መጽሐፍ ላይ ብዙ አለ። እነዛን ነገሮች አንደርስታንድ አድርጓቸው ነው። ሌላ እንትን የለውም። ምን እንጠቀማለን ማለት
በስሩ በአፕ ስር ምን አለ ኮድ አለ ማለት ነው። ሶ ራን የሚደረገው ኮድ ልክ እንደ ፋንክሽን ነው። ፋንክሽን ጋር ይለያያል፣ ነገር ግን ልክ እንደ ፋንክሽን ነው። ግን በሱ ስር ምኖች አሉ ማለት ነው፣ ኮዶች አሉ ማለት ነው። ስለዚህ ሌብልን ዲክሌር ስናደርግ የፈለግነው ለምሳሌ ኤ ቢ ሲ ብለን ሌብል ማድረግ እንችላለን። ሶ ኮንዲሽን ማስቀመጥ ሶ አፕ ብለን ኮለም እንላለን ማለት ነው። ሁሌም አፕ ብለን ኮለም ሌብልን ዲክሌር ስናደርግ ማለት ነው። ዘን ሙቭ 0 to h ምን ማለት ነው? ፕሪንት ለማድረግ ምንን ካራክተር ዘን ካራክተርን ፕሪንት ከየት ነው ከየት ላድርግ ሲል ሁሌም ከዲኤል ወይም ዲኤች ወይም ዲኤክስ ሬጂስተር ከዲ ብቻ ዲ መጀመሪያ ዲ ያለበት ሬጂስተር ከሱ መሆን አለበት ብለናል። ዘን ኢንት 21 ሲል ማንን ፕሪንት ያደርጋል ማለት ነው? ዜድን ፕሪንት ያደርጋል። ምክንያቱም ዜድ ቢኤል ላይ ነው። ያው ቢኤልን ወደ ዲኤል ያደርጋል። ይሄን ነው። ዘን ቢኤልን ዲክሪመንት ያደርጋል። ለምሳሌ አምኖች ሹበት አሁን አሴምብሊ ስለሌለ 5 9 ኤች ምን ይሆናል? ዋይ 5 8 ኤች ደግሞ ምን ትሆናለች? አይ ቲንክ ኤክስ ዋይ ዜድ ያ እንደዚህ እያለ እየቀነሰ አንዳንድ እየቀነሰ 41 ኤች ሲሆን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። እየቀነሰ ማለት አሴምብሊ እንትኑ ሄክሳዴሲማሉ እንደዛ ነው ማለት ነው። 50 ስለዚህ 5 ኤች ማለት ኤ ማለት ምንድን ነው? 10 ነው። 9 8 7 6 እያለ ኤክስ ዋይ ቲ ምናምን እያለ ወደ ታች እየወረደ ዘን 42 ኤች ከሆነ ደግሞ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ሶ ምን ማለት ዲክሪመንት ማድረግ አለብና ምክንያቱም መጀመሪያ ዜድን አሳይ ዲክሪመንት ማለት ወደ 5 9 መምጣት አለበት ዋይን ለማሳየት ዘን ኮምፔር ቢኤል እና 41 ሶ ቢኤል ስንት ነው? 59 ኤች ምክንያቱም ዲክሪመንት እያደረገ ነው 59 ኤች። ስለዚህ ስንት ነው? ሁለቱም ኮምፔር ያደርጋል። የቱ ይበልጣል? 59 ኤች አይበልጥም ከ41 ኤች። ሶ 41 ኤች ምንድን ነው? ይሄ ነው እዚህ ጋር ያለው ዋይ ነው። ዘን ኢኳል ከሆኑ ወይም ግሬተር ዛን ከሆኑ ወደ ጃምፐር ወደ አፕ ይመጣል፣ ይሰራዋል። ዘን ኢንተር ፕሪንት ያደርጋል፣ ዋይን ያወጣታል። ዘን ዲክሪመንት ያደርጋል 58 ኤች ይሆናል። ኤክስ ይመጣል፣ ኮምፔር ያደርጋቸዋል። አሁንም ይሄ ይበልጣል። እንደዛ እያለ 42 ጋር ይደርሳል ማለት ነው። ዘን 42 ጋር ይመጣል። ዘን ከቢኤል ላይ ወደዚህ ያመጣታል። ዘን ኢንተራፕት ያደርጋታል፣ ቢ ያወጣል። ዘን ዲክሪመንት ያደርግ 41 ኤች ይሆናል። ዘን ኮምፔር ያደርጋል፣ ኢኳል ነው። ኢኳል ከሆነም ወደዚህ ይመጣል ማለት ነው። ዘን ይችን ይሰራና ዲክሪመንት ያደርጋታል። ስንት ይሆናል? 40 ኤች ሌላ ካራክተር ነው ማለት ነው። ዘን ኮምፔር 40 እና 40 ኢኳል ኤግዚት ያደርጋል ማለት ፕሮግራሙን ያቆማል። ሶ ሲምፕል ከዜድ ቱ ኤ ፕሪንት የምታደርግ ኮድ ሌብልን አንደርስታንድ ለማድረግ የምታመች ነው። ሶ ፕሮግራም ፍሎ ኮንትሮልን አንደርስታንድ ለማድረግ ሌሎች ብዙ ኮዶችን ስታዩ ይዋቸዋል። ሶ በቀላሉ ሌብልን አንደርስታንድ ለማድረግ ፕሮግራም ፍሎ ኮንትሮል ጃምፕን በዚች ኮድ አንደርስታንድ ማድረግ ይቻላል። ሌሎች ኮዶችን ፕራክቲስ አድርጉ።